ለምን አብራችሁታል? ስትመጣ ታኩርን ይዞ አመጣም አንድ ላይ የት ዱባይ ታኩሬ በ3 ሳምንት ውስጥ ዱባይ ትሄጃለሽ? ኧረ እኔ በስፖንሰር አልሄድም። መስቲፍዬ ይቅርታ፣ እኔ በራሴ ነው። እናንተ ደርሳችሁ እንዴ? በስፖንሰርም ሆነ በምንም ሆነ አባቴ የሜጃውን ብር ሽቶ ቤት ከፍተለት ነው እንጂ ሀሳብህ እኮ ምን ነበር? አይደርሰሽ ነኝ ያት እንዳትመጡብን እዛው ትላለች። ዱባይ ተራነሽ ማሬ መልካት ትስሪያንቺ ምን ታርጋት መናተ ያረጋኛ እንዳይመጡ እዛ ለራሱ እንደዚህ እንትን አላሉ። እሺ መቼ እንስራው ታኩሬ? ኧረ እኔ ደስ ባለቀን እኔ አንተ እዘዘኝ። እሺ ምን አይነት ልብስ ይዘጋጅ? ሱፍ ላሰራልሽ? ኧረ እኔ አለኝ። እኔ ዝም ብለህ አንተ እዘዘኝ። እኔ የማቴሪያል ችግር የለብኝም። አይ ኖ ማቺንግ ነገር ስላሰብኩ ነው። በቃ ማቺ ሆነ አሪፍ ሱፍ ነገር ላሰራ እንዳንቺ ላሰራ እንዴ? እንትን እኮ ይሄ ፔፕሲ ቺርስ እየተባባል እንዳንመስል ብዬ ነው። እኔ ለየት ላድርገው ወይስ ከላይ ያንቺን ከታች ላሰራና ከላይ ለኦዲዮ አድርጌ ሱፐርማን ልምሰል? ለኦዲዮ ብቻ የከፈልኩት ሌላ ሰፈር ስማ፣ ለኦዲዮ ብቻ የከፈልኩት ማለት ነው። ሌላ ሰፈር ሽቶ ቤት ይከፍታል። ማርያምን ነው በጣም ቤት ነው ብራዘር። ጠንቋይ አይደለም እንጂ በጣም ቤት ነው የከፈተው። እኔ እንጂ ስማ እስቲ ባረቀሉን ተተስማ ገቢዎች አስቸግረውኛል። ቶሎ ልቀቂውና ሲመጡ ልፈትባቸው። ይሄንን ሪካርድ ማለት ነው ባየው ታኩር ይሄው ነው። ከዛ ሽቶ ቤት ማለት ነው እየጠፈጠፍኩ ነው ማወጣ። እሺ ይሄን ሪካርድ ብቻ ሊየው አይደለም ብቻ ሜንሽን ራሱ ልደረግ። እኔ ለቁም ነገር ስገባ አንተ እኔን ተሰርበኛለህ ባላገር። ግን እኔ አንድ ስነግር ጫካ ውስጥ የሚቅሙ ልጆች አይደሉ እንዴ ዘፈኑን ይከፍቱልህ የነበረው? አሰማም እኮ ጫካ ውስጥ ሲቃም ምናምን እየከፈቱልህ እኮ ነው ታዳምጥ። ለእንትን ማጥፊያ ነው ያንቺ ዘፈን ለአረብ እዝሩቲ የምር ፋራውን ሊጥል ሲሄድ እኮ ሁለቱም ዘፈኔን ሰምቶ እኮ ነው የሚመለሰው። አሁን መልክ ይሰራል እንዴ ጫካ ባብዬ ጫካ ውስጥ የምጅም አንተ መገናኛ ቤተሰቦቹ ስማ ኬት ነው ግን የጨው የሚመጣል ጭንቅላት ላይ? እኔ ግራ ነው የሚገባኝ እኮ ሁለቱ ስሙኛ እንዴ ማርያምን፣ እኔ ስለበላቸው ልንገራችሁ። ይሄ ስራ ሲወጣ የአራዳ ልጅና ጭስ ከሆነ በጣም ብዙ የሚለወጥበት ስራ ነው። በጣም ማርያምን፣ ለዚህ ክሊፕ ባይዘዌ ከ800 ምናምን ሺህ ብር በላይ ነው ያወጡት። አይቷል። ከተለወጠ ተለወጠ፣ ካልተለወጠ እድሉ ነው። በቃ ከኔ እኩል ነው ወረድ የገባው 7% ገብቷል ምናምን። ታኩሬ ሽቶ ቤት ባከፍች ኖሮ አንቺ ላይ ይደበርብሽ ነበር። የእንትና ፓርት ብቻ የበላቸው ፓርት ብቻውን ከለር መሰራት ስላለበት ጀማይካ ልኬዋለሁ። ጀማይካ ላለ ብሮ ብዙ እኔ የሰራሁት ቢገባ ኦልሬዲ ዘፈኔን ስማው ከምልህ የካወጦናን መጽሐፍ አንብቦ ብልህ ይቀላል። በቃ እሱን ስታነብ ይገባሃል። እኔ ታሪክ ላይ ነው እየሰሩ ያለሁት ብሮ እንዴ ትልቅ ታሪክ ነው እየሰሩ ያለሁት። ትልቅ ሀገር ማስተዋወቅ ነው እየሰሩ ያለሁት ምናምን። አሁን አይታወቅም። አርባ ምንጭ የሆነ መሬት ሊገጨኝ ይችላል በዚህ ስራ ገባ አይደለ? በጣም ትልቅ ስራ ነው የሰራሁት። እየሰማሁ ነው። አሁን ላይቭ 3 ሰዓት ተኩል ሲል ላይቭ እንገባለን ማለት ነው። ለአንቺ ስል ነው የምገባው። እና ስሚኝ ሜዲ፣ ኢሮፕ ከመጣው ይኸው ቃሌ ነው የምልሽ የኮንሰርቴን መድረክ መሪ ታኩር ነው ማድረገው። ህዝብ መያዝ እኔ ኮንሰርት መሪ አልሆንም። እዛ
መድረክ መሪ ነው የምትሆነው ብራዘር። እስጢፎ ምናምን እኔ አልሆንም። ብታስገድለኝ አስገድለኝ። እዚህ ሩብ ማንም አይነካም። እንደሌላ ሀገር መላጣ ልጅ ኢሮፕ ነው ያወራሁት። እናንተ ሰፈር አይደለም ያወራሁት ብራዘር። ቆይ እስጢፎ የሆነ ነገር ልንገረው ለታኩር አንዴ እንዳቀልድ አንዴ ሲሪየስ ወሬ ነው ሜል ያውሪው። እውነቴን ነው የምልህ እዚህ ዩሮፕ ሀገር ማለት እድሜ ለአሮና ማርያምን አሮና እዚህ በጣም የሚታወቅ ልጅ ነው ገባ እና አሜሪካ ሳይገባ በፊት በቃ ፉድ ስቴፕ እዚህ ጥሎልን የለም እና ዩ ፕሮቴክትድ ገባ ከመድረክ መሪ ሱፉን ያደርጋል ምናምን የሚናገረውን ነገር እንዳለ ጽፍለታለሁ። መጀመሪያም ፐርፎርም አደረገውን ዘፈን ኔም ብሎግራፊ ወይ ላይ መችም ይላል። እኔ አየር ላይ ኮንሰርቱ ግን እዛ ዩሮፕ ምን መስማት ለተሳናቸው ነው። አንተ አይንህን እንዳላጠፋ አንተ ኧረ ውሪ ህፃናቶች አትስደቡኝ። ማን ነው ልክ? እኔ እኮ ምንም እኮ አላወራሁም እኮ ተለወጥ ባልኩ ከሰፈር ውጣ ባልኩ ብራዘር ሂደህ እዛ በላቸውን ተለወጥ በለው ችጋራም ተለወጥ ብራዘር በቃ ኮስሞስ መርመጥመጥ ምንም ይፈጥረልን እንዴ 3 ሰዓት ተኩል ላይ ላይቭ እሺ ደግሞ አይበላቸው ጀለስ ማለት ይሄ ነው። እናቴ ትሙት ፕሮፋይል ታኩር ወይ በቃ ስማ፣ ለንደን ስትመጣ ማለት በጣም ብዙ የሚወዱ ልጆች አለ። እሺ ኢንሻአላህ ስማ ታኩር ስትመጪ ምናምን 6 ቲክታከር ያዝ እሺ። ድራፍት ቀጅ ይፈልጋሉ ለንደን ላይ ያስፈልጋል እኮ ማለት የሀገራችንን ድራፍትማ መቅደር አለባቸው። አልበቃ ብሎ ነው የባለፈው በላቸው ወይ አይሰማችሁም? ፕሮፋይል ያደረገች እኮ አዲስ ስራዋ ነው። አይ ጎበዝ፣ በጣም ኃይለኛ በሬ። እስቲ ለታኩር አዲሱን ስራ እንደ ንገሪው እሺ። ታኩር በስነ ስርዓት አዳምጠው፣ ማርያምን ዲስሪስፔክት እንዳታረጉት፣ በስነ ስርዓት ያውራ እሺ። በሌ ይቾክላል። ታኩር ያራዳ ልጅ ነው። ይቾክላቸውን ያንተን አከብራለሁ እወዳለሁ ወላይ አሁን እዚህ ጋር ስለኔ ስም ያነሳ ያየውን ተናገር በላቸው። አንተ ያንተን ስም ያወራው ታዲያ እኔ በስድብ ነው በደስታ ነው እንጂ በክፉ ነው ያነሳሁት እንዴ? እሱ ነው በላቸው ፕሮፋይል የኔን አድርጋ እኮ ነው። ይህች እኮ ነች ጀለስ በቃ ማርያምን ሪል ዱነግ እስከ መቼ እንደዚህ ታደንቀኛለህ? በመድኃኒዓለም በሌ በጣም ኤዲቲንግ ላይ እኮ አስቸገረ እኮ ፌሰናሽ እኮ ኧረ ምንም አይደለም። እንትን ነው ባይዘ ታኩር በጣም ቢዚ ነው ስራ ላይ ምናምን። ለምንድን ነው የምታስገቡት? ልጁ ስራ ይስራበታ። ለምን ወደ እኔ ትዞራለህ? እሱ አይደል የጠየቀህ? እሱን አትመልስም? ፊትህ አስከረ ካፕ እንትን ላይ ያለ ኤዲቲንግ ላይ